እሺ ኮሜንቱ ምን ይላል? ኑርልን ወንድሜ ምንሾችንም ነካ አድርጋቸው እስኪ ይነቁ እንደሆነ ይላል። ምንሻ አድማ በትን ንቁ 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 ደግሞም ተጠንቀቁ ሃይማኖትን ናቁ ማተብም አውልቁ የሚል መንፈስ ገብቷል። እንዲሁም በጥልቁ መልካም መሪ መስለው ሀሳብ ተቀብለው የሰይጣንን መንፈስ በጥልቁ ተምረው መቅደስ አቃጠሉ መስጊድም ጨመሩ የሰይጣንን መንፈስ በጥልቁ ተማሩ። ካህናት ታረዱ አማኝ ተሰደዱ የሰው ደም መጠጣት እነሱም ለመዱ። እና እንጠንቀቅ ሁላችን እንወቅ ባብይ በሽታ ሁላችን እንዳናልቅ ንቃ ያገሬ ሰው እወቅ ይጠቅምሃል ተኩላ ከበግ መሃል እንደምን ይኖራል። እናም ያገሬ ሰው በተለይ ምንሻ የአውሬ መንፈስ ያለህ አንት ልክስክስ ውሻ ፋኖን ተቀላቀል መድኃኒቱ እሱ ነው ላብይ ማርከሻ። ዝንብነቱን ትውልዱን ረስቶ ማር አማረኝ አለ በንብ ቀፎ ገብቶ። ዝንብነቱን ትውልዱን ከረሳ እንግዲህ ልንገርህ ስማኝ አንተ ሬሳ። ዝንብ ተሰብስቦ በቀፎ ቢቀመጥ ከመሞት አይድንም እንኳን ማር ሊቆረጥ። በምስራቅ በምዕራብ በአራቱም አቅጣጫ መከራውን ስሙ ያብይና አልጫ። በለው እና አሳጣው መረሻ የሰው ልክ አያቅም ባለጌና ውሻ። ግማሹን ሬሳ ግማሹን ምርኮኛ ፋኖ ያገር ኩራት ሆነበት መጋኛ ፋኖ ያገር ኩራት ሆነበት መጋኛ። አርሱልኝ ለዚህ ልጅ ሸር ኮፕሊንግ አድርጋችሁ አመሰግናለሁ።